ጤና ይስጥልኝ ዛሬ ደግሞ በድጋሚ ከአንድ ወር ተኩል በፊት ያየሁት ህልም ነው። እሱን ለመናገር ነው የመጣሁት። ይሄ ህልም ስለ ኢትዮጵያ ወንጀለኛ ስለሆኑት የመንግስት ባለስልጣናት ያየሁት ነው የሚመስለኝ። ምንድነው ህልሙ? በመጀመሪያ በህልሜ ምንድነው ያዩት? የአብይ ደጋፊ የሆኑ ክርስቲያኖች፣ እነዚህ ጴንጤዎች ይመስሉኛል፣ በግድ እና በኃይል ሰዎችን ወደ ክርስትና ለማምጣት ሲያስገድዱ አያለሁ። እንደገና ደግሞ አንዲት ደግሞ የኦሮሞ ተወላጅ የሆነች በጣም ድንድን ያለች ወፍራም ጉልበተኛ የሆነች ሴት፣ በቃ ምንም በጉልበት የምትተማመን አእምሮዋን የማታሰራ ማለት ነው። እንደዚህ አይነት ሴት አዲስ አበባ ውስጥ ነው የሚመስለኝ። ትልቅ ግቢ ነው፣ ባለቤቶቹ የሉም። ትገባና በቃ ይሄንን ግማሹን ለራሴ ወስዳለሁ ስትል በጣም በሚገርም ሁኔታ ይሄ ከግማሽ ወዲህ የኔ ነው ያለችው ቦታ እዛ ግቢ ውስጥ ከሰማይ ይመስለኛል ይመጣና እንትን ያ የወሰደችውን እንደ ጥላ አድርጎ የተወሰደው የሰዎቹንና እሷ ከፍላ የወሰደችው እንዲለይ አድርጎ ሰማያዊ የሆነ ምልክት ይደረግበታል። ያ ቦታ በጣም የሚገርም ህልም ነው። ልክ በቃ ጥላ ይጥልበታል እሷ የወሰደችውን ቦታ እና እንደዛ ተይ። እኔ ደግሞ ምንድነው የምላት እዛ ግቢ ውስጥ ቆሜ ተይ፣ ባለቤቶቹ ሲመጡ ያሳድዱሻል። አሁን ዶክተር አብይ አገር ጥሎ ይወጣል። አገር ጥሎ ሲወጣ እነዚህ ባለቤቶቹ ተመልሰው ሲመጡ ያሳድዱሻል ስላት፣ አይ ዶክተር አብይማ አገር ጥሎ አይወጣም፣ ምክንያቱም ወንጀለኛ ስለሆነ ተቀባይ ሀገር አይኖረውም፣ እሱን የሚቀበል ሀገር አይኖረውም ትለኛለች። እንደዛ ስትል አይ አይደለም እንደሷ እርግጠኛ ሆና ነው ይሄን የምትናገረው። የሚገርመው ደግሞ እኔ ደግሞ ምንድን ነው የምላት፣ አዎ ወንጀለኛ ነው፣ ግን እንትን ለጊዜውም ቢሆን አገራት ያሳልፉታል፣ ይወጣል ስላት ትደነግጣለች። ይወጣል ብላ አላሰበችም መሰለኝ፣ ግን ይወጣል እና ይቅርብሽ እያልኳት ነበረ። አይ ብላ ያው ጥሳ ገባች። ደግሞ ቤት ውስጥ ግቢ ውስጥ ነበርን ይሄን የምናወራው። እኔ ግቢ ውስጥ እንደቆምኩኝ እሷ ጥሳ እዛ ቤት ውስጥ ትገባለች። ይህ ሁሉ ሲሆን ግን የቤቱ ባለቤቶች የሉም። ቤት ውስጥ ትገባና የተጠራቀመ ውሃ ነበረ ደግሞ በባልዲ ይመስለኛል። እሱን ድፍትፍት አርጋ በቃ ግማሹን ጠጥታው ይሁን ምን ይሁን አላውቅም፣ መሬት ላይ ሁሉ መሬቱን ሁሉ ጭቅይት ታርጋ። የሚገርም ነው። መሬቱ ምንጣፍ አለው፣ ግን እዛ ላይ ደግሞ ውሃው ሁሉ ባክኖ በቃ ተደፋፍቶ በዛ ማጠራቀሚያ የነበረው ውሃ ሁሉ ያልቃል። ሲያልቅ በቃ ደንግጣ እዛ ቁጭ ትላለች። በመስኮት እኔ በውጭ ግቢ ውስጥ ሆኜ ቤት ውስጥ የምትሰራውን ነገር እኔ በመንፈሴ ነው ማየው፣ አልገባሁም ገና ቤት ውስጥ እና ግን ቁጭ ብላ እዛ የምትሰራው ግራ ገብቷት ውሃም አልቋል። ተጨንቃ በነበረችበት ጊዜ እኔ ወደ ቤቱ ሄድና ምንድን ነው ምላት፣ ዩር ታይም ኢዝ አፕ፣ አሁን ውጪ በቃ ጊዜሽ አልቋል ስላት፣ ያቺ የምታስፈራ የነበረችው ከቤቱም ከግቢውም ወጥታ ጥላት ትሄዳለች። የት እንደሄደችም አላውቅም። አሁን እኔ ቤት ውስጥ ስገባ ገረመኝ። ራሱ መሬቱ ላይ ሁሉ የፈሰሰው ውሃ ምን ሳይ በጣም ደንቆኝ፣ ደግሞ በጣም የሚደንቀው ቤት ውስጥ ልክ እንደገባሁ እኔ እዚህ ውጭ ሀገር አንዳንዴ እንትን የተከራየንበት አፓርትመንት ምንድን ነው ኢሜይል ይልኩልናል፣ የውሃ ቧንቧ ምናምን ለመስራት ሲፈልጉ በዚህ ቀን ውሃ ለተወሰነ ሰዓት ይቋረጣል በሚሉበት ጊዜ ውሃ አጠራቅማለሁ ለማጠቢያም ለምንም ድንገት ከሚል ማለት ነው። እና እንደገባው እዛ ቤት ውስጥ የማየው ባዶ በርም እንትን የደፋችው ለካ የኔን ማጠራቀሚያ ነው፣ እኔ ማጠራቀምበት የነበረ ማለት ነው። ቤቱም የራሴ ሆኖ አገኘዋለሁ። እሷ ጥላ ከሄደች በኋላ ቤቱ ራሱ የራሴ ሆኖ የተደፋውም ውሃ የራሴ እንትን ማጠራቀሚያ ነበር እና እዛ ያንን ባዶ የሆነውን ባልዲ አንስቼ
ከቧንቧ ውሃ ቀድቼ ሁሌ እንደማደርገው እዚህ አስቀምጠዋለሁ ለክፉ ቀን ኤኒቲንግ ከመጣ በሚል ማለት ነው። እንደዛ አስቀምጬው ነቃሁኝ። አሁን እኔ ይሄንን ህልም እንደራሴ እንደገባኝ ነው የምፈታው። ምንድን ነው ይሄ ትልቁ ግቢ እንደሚመስለኝ አገርን ነው ሪፕሬዘንት የሚያደርገው። እንደገና ደግሞ ይቺ አሁን በጉልበት የምታምነው ከኦሮሚያ ክልል የመጣችው አስቸጋሪዋ እንደዚህ ኃይለኛዋ ሴት አሁን እንዳሉት ወንጀለኞች ድንድን ያሉ አእምሯቸውን የማያሰሩ በጉልበት ብቻ የሚተማመኑ ያው እንደ ጀነራሎች እንደ አየር ወለዶች እንደነ ሽመልስ እንደነ አብይ እንደነ ብርሃኑ ጁላ እንደዚህ ያሉት በቃ በመሳሪያ ብቻ የሚያምኑ በጉልበት የሚያምኑትን ነው ሪፕሬዘንት የምታደርገው። እና በድፍረት ተይ እየተባለች እንደገና ደግሞ ባለቤቶቹም ይመጣሉ እየተባለች እንደማይመጡ መስሏት በሌሉበት ነው ገብታ የወረሰችው። ግን ያ የተወረሰውም ሆነ የከፈለችው በሙሉ ሰማያዊ በሆነ እግዚአብሔር ነው እኔ የሚገባኝ። እሱ ግን ምልክት አድርጎ ለተወረሱት ሁሉ እንደያዘላቸው የተወሰደባቸውን ሁሉ እግዚአብሔር ምልክት አድርጎ ይሄ ደግሞ በአጠቃላይ በኢትዮጵያ ያሉ የተፈናቀሉ ከንብረት ከቤታቸው ሁሉ በእንደነዚህ በግፈኞች ተገፍትረው ልመና ውስጥ ያሉ እንደገና በመጠለያ ውስጥ ያሉ በቃ ምንም ነገር የሌላቸው ንብረታቸው የተወሰደባቸው በሙሉ በግፍ የተወሰደባቸውን በሙሉ እግዚአብሔር ምልክት አድርጎ እንደያዘላቸው ይችኛዋም አሁን ውሃ ማለቁ እህል ውሃ ማለቅ ነው። እህል ውሃ ሲያልቅ ጊዜዋ ሲደርስ ጥላ እንደምትጠፋ ከግቢ ሁሉ ጥላ ነው የወጣችው። ዶክተር አብይ ደግሞ ውጭ ሀገር ተቀባይነት የለውም። አሁን እንግዲህ በወንጀለኝነቱንም ራሳቸው እንደሚመስለኝ እነዚህ ከሱ ጋር የሚሰሩት ወንጀልን የሰሩት ሁሉ የገደሉት የጨፈጨፉት ሁሉ በጎን ለውጭ ሀገር መንግስታት ሪፖርት እንዳደረጉት እና መግቢያ እንደሌለው ተቀባይ ሀገር እንደማይኖረው እርግጠኛ ሆና ነው ይች ባለስልጣን አሁን ይቺ ጉልበተኛዋ ስትናገር የነበረው። እንደመሰለኝ ምንድን ነው ይህ ሰውዬ ተቀባይ ሀገር ከሌለው ሀገር ውስጥ ሆኖ ያው የትም ስለማይሄድ እየተዋጋንም ቢሆን ከፍለንም እንግዲህ አሁን ከፍላ ወስዳለሁ ያለችው ምናልባት ወይ አሁን የያዙትን ስልጣን ይሁን ወይም ደግሞ ኦሮሚያ የምትባል ክልል እሷ ጋር ሄደን እንዋጋለን ብለው ልክ ህወሓት እንዳደረገው ሊሆን ይችላል። ግን ያ ሁሉ እንደማይሰራ ሰውየውም ጥሏቸው እንደሚወጣ ሰውየውም እሷም ጥላ እንደምትሄድ ወደፊት ግን እንደሚሳደዱ ወንጀለኞች ስለሆኑ ባለቤቶቹ ሲመጡ ያሳድዱሻል ማለት ምናልባት ሊሳደዱ ይችሉ ይሆናል ብዬ አስባለሁ። ግን መጨረሻ ደግሞ እኔ ቤት ውስጥ ስገባ የራሴ ቤት ሆኖ እንደገና ደግሞ የራሴም ውሃ ባልዲ ማለቁ ያው ኢትዮጵያውያን የሆኑ ኢትዮጵያውያን ማለት ሁሉም ሶማሌም ይሁን ጋምቤላም ይሁን እነዚህ ተገንጣይ እንገነጠላለን የማይሉ ኢትዮጵያ አገራችን ናት የሚሉ ባለቤቶቹ ይገዟታል ያችን ሀገር። አማራ ወላ ኦሮሞም ይሁን ወላ ሶማሌ ወላ ደቡብ ወላ ምን ቢሆን አገሬ የሚላት ባለቤቱ ይገባባታል፣ እዛ ያንን ቦታ ይይዛል እና ባለቤቶቹ ይመለሳሉ ይመጣሉ ብዬ ነው የማስበው። እንደገና ደግሞ ባዶ ባልዲ የተደፋው ያው ካዝናው ሊሆን ይችላል ያለቀው፣ እሱ በዜና የምንሰማው ነው። ግን መልሼ ውሃ ቀድቼ ማስቀመጤ እንደገባኝ አሁን ይሄ አዲሱ መንግስት ሲመጣ ባዶ ካዝና እንኳን ቢገጥመው ቢያገኝ እኔ አሁን እንግዲህ ዳያስፖራውን ሪፕሬዘንት ካረኩኝ ልክ ለነ ዶክተር አብይ መጀመሪያ ሲመጡ እንዳዋጣንላቸው ዳያስፖራው ያዋጣል፣ ካዝናው ይሞላል፣ ቶሎ ይሞላል ብዬ አስባለሁ አሁን ለሚመጣው መንግስት ማለት ነው። ነገር ግን የሚመጣው መንግስት ደግሞ እነዚህ ልክ አሁን እንዳደረጉት እድል አበላሽተው እህልዋቸው እንዳለቀው ሳይሆን
ትክክለኛ የሆነ የሁሉንም መብት የሚያከብር በጉልበት በስልጣን በምናምን ተማምኖ ሳይሆን ህዝቡን በመረዳት ማስተዳደር ካልቻለ ልክ እንደነዚሁም ተጠርጎ ይወጣል ብዬ አስባለሁ። እና ከዚህ በኋላ ደግሞ የእግዚአብሔርም ጊዜ ነው። እግዚአብሔር በቅንነትና በፍትህ የሚያገለግሉ የሚመሩ መሪዎችን ያመጣል ብዬ አስባለሁ። ንጹህ ውሃም ተመልሶ ሞልቶላቸዋል እና እንደዛ ይሆናል ብዬ ስለገባኝ ነው። እንደገና በኢትዮጵያ በአጠቃላይ በኢትዮጵያ በአማራም ክልል በዚህ በወለጋም በኦሮሚያም በሙሉ በግፍ በሶማሌም በአዋሳም በሲዳማ በየትኛውም አካባቢ በግፍ በእነዚህ ወንጀለኞች በግፍ ከንብረታችሁ ከቤታችሁ ሁሉ የተገለላችሁ ሰዎች እግዚአብሔር ይዞላችኋል። አይዟችሁ፣ የትም አያመልጡም። በሰማያዊ ኃይል በቃ እግዚአብሔር ያላለው አይሆንም። በሰማይ የተጻፈው በምድር ተጽፏል። ስለዚህ እግዚአብሔር ሕያው አምላክ በምልክት ይዞላችኋል እና ተይዟል። የትኛውም ቦታ ቢሄድ መረጃ ስላለው እግዚአብሔር ይረዳችኋል፣ ይመልስላችኋል ብዬ አስባለሁ። ለዛ ነው ይሄንን ህልም ያወጣሁት። እንግዲህ የፈታሁት በራሴ መልኩ ነው። ሌላውም ሰው ደግሞ በራሱ መፍታት ይችላል። ግን አንድ ደግሞ የገባኝ ነገር አሁን ሳልጨርስ ምን እንደሆነ ወደፊት የሚመጣው ባይገባኝም እነዚህ ወንጀለኞች በተለይ ዶክተር አብይን አገራት ላይቀበሉት ይችሉ ይሆናል። ራሱ ለመቀበል የሚፈሩበት ነገር እንግዲህ አሁን ብዙ የፖለቲካ አሰላለፍ እየተቀያየረ ስለሆነ እሱን መቀበል የሚያመጣባቸው አገራዊ ችግር ሊመጣ ይችል ይሆን ወይ? ወደፊት ምን እንደሚመጣ አላውቅም። ግን የሚቀበለው ሀገር የለም ስትል እንግዲህ አገሮችም ሊቀበሉት እንደማይችሉ ለመውጣትም ራሱ እዚህ ቦታ ሄጄ አመልጣለሁ የሚልበትም አገር ራሱ ላይቀበለው ይችላል ብዬ አስባለሁ። ያው መውጣቱ ግን አይቀርም፣ ግን ችግር እንደሚመጣ ዝም ብሎ እንደበፊቱ ችግር ከመጣ አገር ጥለን እንሄዳለን ብለው ወንጀል እንደሚሰሩት አይነት እንደማይሆን አሁን ቤትም ቦታ ቢሄዱ አገራት ላይቀበሏቸው ይችሉ ይሆናል ብዬ አስባለሁ። ምን እንደሚወጣ አላውቅም። ምን ነገር ሊመጣባቸው እንደሚችል አላውቅም። ግን ኤኒዌይስ እህል ውሃቸው አልቋል። ጊዜውን ነው። በእርግጥ አንዳንዴ አሁን ህልም ሲታይ መቼ ነው የሚለው ነገር ነው አሁን ለመፍታት የሚያስቸግረው። ለምን ሰዓቱ አይታወቅም እንጂ ውሃው ግን አልቋል። እነዚህም ይሄዳሉ። የትም ቦታ ቢሄዱ ግን መሳደዳቸው አይቀርም። የሰው ደም እጃቸው ላይ አለ። የሰው ገንዘብ፣ የሰው ንብረት፣ የደሃ ምስኪኖች ሁሉ ለቅሶ በእግዚአብሔር እጅ ተይዟል ብዬ ነው የማስበው። ይሄን ለመናገር ነው። አመሰግናለሁ።